ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በዛሬው ዕለት ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር 3ኛ ክፍለ ጦር ከፊት አውራሪው የጊዮን ብርጌድ ሰብሳቢ 50 አለቃ ተፈራ ሆነኛውና ከዋና ጦር አዛዥ ሻለቃ እንደሻው ጌታነህ ጋር በወቅታዊ ጉዳዮች ላይ ቆይታ እናደርጋለን። እስከ ፕሮግራማችን መጨረሻ አብራችሁን ትቆዩ ዘንድ ግብዣችን ነው። መልካም ቆይታ። ሻለቃ ተፈራ ማን ነው? ምንድን ነበር ከዚህ በፊት? አይ ጥሩ 50 አለቃ ተፈራ ማለት እኔው ራሴው ነኝ። ለበርካታ ጊዜ መንግስት ተቋም ላይ አገልግያለሁ። በ1999 ዓመተ ምህረት ነው ለሀገሬ ወደ አማራ ክልል ፖሊስ ማሰልጠኛ ተቋም ደብረ ማርቆስ ቅርንጫፍ ላይ ገብቼ 1999 ዓመተ ምህረት የ6 ወር ስልጠናዬን ጨርሼ 2000 ዓመተ ምህረት ነሐሴ 26 አካባቢ በክልሉ ባሉ ዞኖች እጣ ሳወጣ በአጋጣሚ ምዕራብ ጎጃም ዞን ወንበርማ ወረዳ አካባቢ ደረሰኝ። እዛ ወረዳ ላይ ተወሰኑ ዓመታትን እንዳገለገልኩኝ ያው ታውቀዋለህ፣ ይህ ስርዓት ብዙ ነገሮች የማይመቹ ነገሮች አሉ፣ ብዙ የሚኮሰኩሱ የሚጎረብጡ ነገሮች አሉ። ከዛሬ ነገር ሊሻሻሉ ይችላሉ፣ በምርጫ ሊስተካከሉ ይችላሉ፣ በንግግር ሊፈቱ ይችላሉ የምትላቸው ጥያቄዎች አሉ። በፖሊስ ተቋም ላይ ደግሞ የበርካታ ሰዎች የበርካታ ማህበረሰብ እንባ አንተ ላይ የሚፈስበት የእውነት ፖሊስ ከሆንክ የእውነት መሪ ከሆንክ ለሀገር ከወጣ ደግሞ ያንን ባት ብሎ የምትጠርግበት ወንበዴ ከሆንክ ግን ከእንባ ሌላ ደም እንኳን ቢወጣ ዞር የማታይበት አይነት አካሄድ ነው የነበረውና ተቋሙን በዚህ ልክ ነውና ስታየው የማይስተካከል ነገር ሲሆን አይሆንም በሚል ሌላ እንትን ውስጥ ከመግባት ተነስቼ ወደ በረሃ አካባቢ ሄጄ ወደ ኦሮሚያ ክልል በእርሻና በንግድ ስራ ላይ ስተዳደር ቆየው። ከዛም በኋላ ትንሽ አቅም እንደፈጠርኩኝ ተመልሰን ጄኔራል ሳምነው ጽጌ ዳግም ጥሪ ሲጠራ በሆነ አጋጣሚ እንደው እስኪ አሁን ለውጥ ይመጣ ይሆን አሁንም ለሀገሬ አንድ ጊዜ ጸጸት ልውጣላት ይሆን ብዬ በጄኔራሉ ጥሪ ተመልሼ ወደ ተቋሙ ተቀላቀያለሁ። ስቀላቀል አሁንም መልሰው ከልዩ ኃይል አውጥተው ወደ ህዝባዊ ፖሊስ መግባት አለብህ፣ ሙያ ላይ መግባት አለብህ በሚል በትምህርት ዝግጅት መልምለው ተመልሰን ወደ ደብረ ማርቆስ ፖሊስ ኮሌጅ ሆኖ ተሰርቷል። ያኔ ፖሊስ ኮሌጅ ሄድኩኝ። እዛም እንደገና ተሐድሶ ስልጠና ወስጄ ተመልሼ ወደ አዊ ብሔረሰብ አስተዳደር ዞን ፋግታ ለኮማ ወረዳ ላይ የቀበሌ ኦፊሰር የ02 ቀበሌ ኦፊሰር በመሆን ተወሰኑ አመት ከምናምን እንዳገለገልኩኝ ተመልሼ በዝውውር እንጂባራ ከተማ ባንጃ ወረዳ ከሳቸው ቀበሌ አካባቢ ተወሰነ እንደሰራው በዝውውር አሁንም ወደ ምዕራብ ጎጃም አካባቢ ሄጄ ቁጭ ወይም አባይ በረሃ ላይ የግንዛቤ ማስጨበጫ ንዑስ ክፍል ኃላፊ በመሆን ሳገለግል ቆየሁ። ይህ ሁሉ ሲሆን ግን አሁንም ስርዓቱ እንደነበረ ነው የጠበቀኝ። ጄኔራሉ ያስተካከላሉ ሲባል ባያችሁት በመሰሙት ልክ ጄኔራሉን በዛው መስዋዕት ሆኑ። ይህ ሁሉ ሲሆን አሰራሩ ውስብስብ፣ አስከፊ፣ የማይስተካከል እዛ በተመደብኩበት ቦታ እንኳን አባይ በረሃ ውስጥ የበርካታ አማራ ሬሳ ስሰበስብ የኖርኩበት ሁኔታ ነው ያለ። ይህን ሁሉ ጥያቄ ላይ ስታቀርበው መልስ የማያገኝ አዳማጭ የሌለው ሁልጊዜም የእናቶችን ለቅሶ ብቻ የምታዳምጥበት ስርዓትና ተቋም ሆኖ ነው ያገኘሁት። ዛማል ላይ ወደ ለምርመራ ኮርስ ወደ ደብረ ማርቆስ ተወዳድሬ አልፌ ወደ ደብረ ማርቆስ ፖሊስ ኮሌጅ ለ6 ወር ያክል የምርመራ ሙያ ሰልጥኜ ተመልሼ መጥቼ ቁጭ ንዑስ ወረዳ የምርመራ ክፍል ተወካይ ምርመራ ኃላፊ ሆኜ ተመደብኩ። በዛን ሰዓት ነው እንግዲህ አይ ከዚህም በኋላ በልቶ እስከሚጨርስ መጠበቅ የለብህም ሙሉውን ሰደድ እሳት እስከሚለቀቅብህ መጠበቅ የለብህም በሚል ይህ አብዮት ሲፈነዳ ተነስቼ ቡሬ ዳሞት ብርጌድ የምትባል ውስን ሰው ስብስብ ያላት መሰረትና ከዛ ተነስተን ነው መጠን ቅድም ባወራሁ ልክ ወደ ጊዮን ብርጌድ ደግሞ በዝውውር ተቀላቅዬ ያንን የፈነዳ አብዮት ላስቀጥል የቻልኩትና ስርዓቱ የመረረን ስርዓቱ ያስከፋን በየአካባቢው ኖ ፍትህ አልተጠበቀም ኖ ፍትህ አልተሰጠም በሚል ጥያቄ ስናነሳ ለእስር፣ ለእንግልት፣ ለእንግርግር፣ ለሌላ ነገር የምትዳረግበት ሁኔታ ሲፈጠር ከዚህ በላይ እኔ ሙቼ የአማራ ሕዝብ መዳን አለበት እንጂ በህይወት እያየሁ ያው ከዚህ በኋላ ማህበረሰቤን አልበድልም በሚል ወደዚህ ትግል ተቀላቀያለሁ። አሁንም እንግዲህ በጊዮን ብርጌድ ውስጥ በመጀመሪያ የአባግስ ሻለቃ ህዝብ ግንኙነት ኃላፊ በመሆን ከዛም ቀጥዬ የብርጌዱ የፍትህና ህግ አገልግሎት ቡድን መሪ በመሆን
ሳገለግል ስታገል ስወጣ ስወርድ ቆይቻለሁ ከብዙ ጓዶች ጋር። ዛሬ ላይ ጊዮን ብርጌድን በዋና ሰብሳቢነት እየመራሁ ነው። እንግዲህ ትግል ይቀጥላል። በዚህ ልክ ነው። አጠር አድርጌ ስለኔ ሃምሳ አለቃ ተፈራ ማን ነው የሚለውን መግለጽ ያክል ነው። እንደው ለአድማጭ ተመልካቾቻችን በደንብ ግልጽ እንዲሆን እንደሻው ጌታነህ ማን ነው? ከዚህ በፊት የነበረው ከትግል በፊት የነበረው ህይወቱ እንዴት ነበር? ማን ነው? ከ2015 ዓመተ ምህረት በፊት ያው በሰሜኑ ጦርነትም በጋሸና ግንባር ተዋግቷል። ከዚያም በተረፈ ደግሞ በንግድ ዓለም ላይ የቆየ ተሽከርካሪ መኪና ያለኝ ነበሩ። ከዛን በኋላ ግን ከሰሜኑ ጦርነትም ተመልሼ በንግድ ዓለም ላይ ቆይቼ የአማራ ህዝብ ግፍና በደል ሲበዛ ፋኖ እነትን ነፍጥ አንስተን በራሳችን ተነሳሽነት የአማራ ህዝብ በየቦታው ተማሪዎች ሲታፈኑ በኦሮሚያ ክልል ሄደው አርሶ አደሮች የቀን ሰራተኞች እንዳልሆነ ሲሆኑ አድሬሳቸው ጠፍቶ ሲቀር እያየን ከዛ በኋላ ወደዚህ ትግል ዓለም ብልጽግና ሚል መንግስት አማራ ሚለውን ለማጥፋት የተዘጋጀና የተመሰረተ ድርጅት ስለነበረ መዋጋት አለብን፣ የወንድሞቻችን የአማራነታችንን ግዴታ መወጣት አለብን በማለት ወደዚህ ትግል ዓለም ተቀላቅዬ በዚህ ትግል ውስጥ መጀመሪያ ብልጽግናን ለማፍረስ ብዙ ስራዎችን ሰርተናል። አቅማችን በላይ እኛ በላይ ሰው የለም ብሎ አደራጃጅቶ ከገጠር እስከ ከተማ ያሉትን ቀበሌዎች ሁሉ የሚመራቸው የነበረን መጀመሪያ በአባግስ ቀጠና እና ላምኔ እነ ሻለቃ ላምኔ የብልጽግና ሚኒሻና ፖሊስ ትጥቁን አስፈትተው የዙት ሄደን መኪናውን ማርከው ሰደዱት። ከዛ በኋላ እዛ ተነስተን እኛም በሰከላ ወረዳ በግሻባይ ከተማ የነበረውን የብልጽግና ስርዓት እነ ሻለቃ ኃይሌ አድማሱ ከነባዜ በኮነን ከናንተነህ አለሙና ከነ አበጀነት ሾመ ብዙ ጓዶች አሉ። እነ ደሞዜ ከነሱ ጋር በመሆን ያው በመተባበር አለምንም ተኩስ ብልጽግናን አፈራርሰን ከተማውን ተቆጣጥረን ለብዙ ወራት ስናስተዳድረው ቆይተናል። ብልጽግና የዛኔ የነበረው አቋም አቅማለይ ብሎ ያስብ ነበር። ግን በትንሽ ቀናት በትንሽ ሰዓቶች አለምንም ተኩስ የብልጽግና ቢሮ፣ የፖሊስ፣ የሚሊሻ ጽሕፈት ቤት፣ አጠቃላይ የግብርና ቢሮ፣ የአስተዳደር ምክር ቤቱን ሁሉ በሙሉ ተረክበን በብዙ ሰዓት ስንመራው ኖርን። እዛ በኋላ ብዙ ጊዜ ኃይላችንን አጠናክረን በአባግስም በግትም በጣሊያ በልጃንበራ ያሉትን ሻለቆችን 5 ሻለቃዎች አደራጅተን ከዚያ በኋላ በየሄደበትም ከተማም እየገባ ብዙ ጊዜ ተጋድሎችን አድርገናል። የብልጽግና ሰራዊቶችንም ማቱን ደምሰናል። ሀብቱን ንብረቱን ሁሉ ወደኛ አመጣን ማርከን ብዙ ሀብቶችን አመጣናል። ስለዚህ አሁንም የብልጽግና አገዛዙ ብልጽግና የሚልከው ምንም አያውቅ የመከላከያ ሰራዊት መጥቶ ሀብት እየሰጠን እኛ ለዚህ ድርጅት ለኛ ለፋኑ ጠቅሞናል ማለት አሁን የምንዋጋው ከራሱ ነው። ሀብት የምናመጣ ከራሱ ነው። ድሽቃውን፣ ስናይፈሩን፣ ብሬኑን ሁሉ አመጣን ስንወጣ አንካሴ ገጀራ መቆፈሪያ ይዘን ወጣ። ዛሬ ግን የድሽቃ የብሬን የስናይፈር የጥቁር ክላሾች ባለቤቱ ነው። በነፍስ ወከፍ እስከ አፍንጫችን ታጥቀናል። ለአድማጭ ተመልካቾቻችን ግልጽ ይሆን ዘንድ ጊዮን ብርጌድ እንዴትና መቼ ተመሰረተ? መሰራረቱ ከዛሬ 2 ዓመት በፊት ማለትም ከሐምሌ 23 በፊት በተለያዩ ቀጠናዎች እንደሚታወቀው በተለይ እዚህ ሰከላ ወረዳ ያሉ ማህበረሰብ በተለያዩ ክልሎች ሄዶ ሲበደል፣ ሲሞት፣ ሲታረድ፣ ጅምላ ሲቀበር የነበረ ማህበረሰብ እንደመሆኑ መጠን በዚህ አገዛዝ አሁን ላይ ከዛ በተለያየ መንገድ ወንድማቸውንም እናታቸውን እህታቸውን ቀብረው የተመለሱ ሰዎች በዚህ ስርዓት ስለተቆጩ ከዛም በፊት ጀምሮ
በተለያዩ ቀበሌዎች ሙከራዎች ጅማሮች ነበሩ። ነገር ግን አገዛዙ እንዳይመሰረት እንዳይደራጅ ማዕቀብ ይጥል ስለነበረ ሞር 2015 ዓመተ ምህረት ሐምሌ 23 አካባቢ አበስክንና አካባቢዋ ለልጃንበራ ቀጠና አካባቢ ስልጠና ይሰጥ ነበርና ፋኖ ተደራጅቶ በዛ ሰዓት ነው ሞር አብዮቱን ሊፈነዳ የቻለ። ያኔ አገዛዙ የፖሊስና የሚሊሻ አባሉን ሰብስቦ ይዞ ሄዶ ያን ስልጠና ለማፍረስ በሞከረበት ጊዜ ፊታውራሪ የነበረው ሻለቃ ኃይሌ አድማሱ በዛን ሰዓት መሪ ነበርና ሌሎችም እና አንዱ ዓለም ሐሳብነህ ሌሎችም ጓዶች ሆነው ከጓድ ግብረአበሮቻቸው ጋር ተያይዘው ይህንን ስልጠና ሊያፈርስ ወይም ደግሞ ስልጠናውን ሊቃወም የሄደን አገዛዝ አባረው ሰደው አይቀጡ ቅጣት ቀጠው ፓትሮልንም ሳይቀር ይጓጓዝበት የነበረበትን መኪናም ሳይቀር ቀምተው ማርከው ይህን አብዮት ሊያፈነዱት ሊጀምሩት ችለዋል። በዋናነት ሐምሌ 23 2015 ዓ.ም የጀመረ ነው። በዚህ አጋጣሚ ያበስከን ማህበረሰብ ትንሽ ትልቁ ሴት ወንዱ ዱላ ቆመጡን ይዞ ይህን አገዛዝ ይህን ስርዓት አልቀበልም በማለት አሯሩጦ ሰከላ አድርሶት የተመለሰበት ሁኔታ ነው ያለው። ከዛ ሰዓት ጀምሮ ኖርማሊ በሰከላ ወረዳ ፋኖ የተቋቋመበት የተመሰረተበት ማለት ትችላለህ። ብዙ ሰዎች የግል መሳሪያ የነበራቸው ማለት በትግሉ ውስጥ አብረው ተሳታፊ የሆኑ ግን የግል መሳሪያ የነበራቸው ውስን ሰዎች እንደነበሩ ሰምቻለሁና ምን ያህል ሰው ነበር? የጸጥታ መዋቅር ስታፈራርሱት ያንን ሁሉ የወረዳውን ስትቆጣጠሩ ምን ያህል ሰው ነበረ? አይ መልካም። በዛን ሰዓት ያው ሙሉም ሰው ትጥቅ እንደሌለው ይታወቃል። ውስን ሰዎች ናቸው ማለት ከተለያዩ ከባለሀብትነት የተነሱ ሰዎች ውስን ሰዎች ውስን ትጥቅ ነበራቸው። ከዚያ በተረፈ ግን እኛ ያው ቅድም እንዳልኩት ወጣቱም አዛውንቱም ቄሱም መለኩሴውም ሆኖ ነው ይህን ድርጅት ያፈረሰው። በምን በባዶ እጁ ነው። ብዙም የመሳሪያ ብዛት የለም። አንካሴ፣ መቆፈሪያ፣ አድዋማ ያው ቅድም ገልጬዋለሁ። እነዚህን በመሳሰሉ ነገሮች ይዘን ነው ዓለምንም ኮሽታ ሙሉ የፖሊስ አጠቃላይ የሚሊሻ ምናምን የሚለውን በሙሉ እያነቅነ አጠቃላይ ተቀብለን ነው ማለት የዛኔ የነበረው የህዝብም ማበል ስለነበረ ወደ ባንዳነትም የተቀየረ ኃይል የለም። ሁሉም ትኩረት ያደረገ ብልጽግና የሚለውን ድርጅት ማጥፋት ብቻ ስለነበረ በትንሽ ሰዓት ውስጥ አንድም ኮሽታ ሳይፈጠር መሪያችን ሻለቃ ኃይሌ አድማሱ የሚባል ነበር። በጣም የህዝብ ተወዳጅ የሆነ ህዝብን መሰረት አድርጎ የሚንቀሳቀስ ህዝብ የሚወደውን ልጅ ነበርና ማንም ተኩስ እንዳትፈጥሩ ሁሉም ሰው እጅ መስጠት አለበት በሚል ትዕዛዝ ስለሰጠን አንድም ነፍስ ሳናጠፋ አንድም ተኩስ ሳይፈጠር አጠቃላይ ሀብቱን ንብረቱን እስከ ተተኳሹ ድረስ የብልጽግናን ሀብት ማርከነዋል። እስከ ጥግ እስከ ተደበቀበት ድረስ ሂደን እስከ ተጠቀመጠበት ድረስ ሂደን ቀድመው እነሱ ገና መፍረሳቸውን ስለሚያውቁት ብዙ ሀብቶችን በህገወጥ ቤቶች ምንም ሰው በሌለባቸው ህገወጥ ቤት ብለው የተሰሩ ቤቶች በእነዚያ ሁሉ ደብቀው እነዚህን አባቶቻችን ድሮ ሲዋጉ የነበረበትን በጅልግ ዲሞትፈር አብራራው የስኬስ ፒፒስ የመሳሰሉ መሳሪያዎችን በጀግናው መሪያችን በኃይሌ አድማሱ መረጃ ዘርግቶ ነባዜ መኮንን ሁሉ እናንተ ነህ አለው መረጃቸውን እንትን ብሎ በተዘጋ ቤት ውስጥ እስከ 40 የሚሆን የድሮ የአያቴ ቅማቶቻችን መሳሪያ ተደብቆ ተገኝቷል። ማለት ቀድሞ እንደሚፈርስ ስለሚያውቀው ቀድሞ አቅሙን ስለሚያውቀው ወስዶ በተዘጋ በህገ ወጥ ቤት ውስጥ ሁሉ ያጠራቀመውን ሀብት አመጣን እስከዚህም ድረስ ደርሰናል። አሁን ባለን ቁመና ግን ማንም ይምጣ ማንም አይደለም የዚህ ትላንት ነው ይሄ የምናውቀው ብልጽግና ቀርቶ ከየትኛውም አቅጣጫ ኃይል ቢያመጣ ጊዮን ብርጌድ እንደ ብርጌድ በጣም የተሻለ ቁመናና በጣም ኃይል ያፈራ ብርጌድ እንደሆነ እናውቃለን። መልካም
ብዙ ጊዜ አንዳንድ ዘገባዎች ላይ ዜና ሚዲያዎች ላይ ስንሰማ ስንመለከት ስናነብ ጊዮን ብርጌድ ፊታውራሪ የሚል ከመጀመሪያ ቅጽል ስም ሲሰጠው እናያለን እንሰማለን። እስኪ ፊታውራሪነቱ ምን ላይ ነው? ከምን መጣ ፊታውራሪ የሚለው ቅጽል? ይህ ሲባል እውነት ነው። አሁን በሰዓቱ ያኔ ጊዮን ብርጌድ በዚህ ልክ አብዮቱን ሲያፈነዳ ቅድም እንደነገርኩህ ሻለቃ ኃይሌ አድማሱ እጅግ በጣም መሰረት ያለው የዚህ ስርዓት አስከፊነት አስቀያሚነት ቀድሞ የገባው ቀድሞ ያወቀ ከግብረ አበሮች ጋር ነበርና ሌላ ቦታዎች ላይ አጎራባች ቀጠናዎች አሉን። አሁን ላይ በተለያየ ስያሜ ተሰይመው ብርጌድ መስርተው እየተዋጉ እየታገሉ ያሉት ለነሱ ሁሉ መሰረት ነው። ይሄ ብቻ ሳይሆን የትም ቦታ ላይ ጊዮን ብርጌድ ያልተዋጋበት ጊዮን ብርጌድ ታግሎ ያልጣለበት ቀጠና የለምና ፊት ነው፣ ሁሌም ፊት ነው፣ ፊት አውራሪ ነው። በዚህ ልክ የሚሰጋ የሚፈራ በዚህ ቀጠና ጠላት ከከተማ ዋጭ ዛሬም ድረስ ከተማዋን አንቆ ከመያዝ ውጭ የትም ቦታ እንቅስቃሴ የማያደርግበት ቢያደርግም እንኳን ዋጋ ከፍሎበት የሚሄድ እዚህ ብቻ ሳይሆን ቅድም እንደነገርኩህ ሌሎችም ቦታዎች ላይ ሄዶ ቋሪት ገብቶ ዳንግላ ገብቶ አዲስ ቅዳም ገብቶ የጊዮን ብርጌድ ጦር ፊት ሳይሆን መሰረት ሳይጥል ሳያሸንፍ ሳያንበረክክ ወጥቶ የማያቅ ጦር እንደመሰረተም ጭምር ለመግለጽ ያክል ነው። ፊት አውራሪ ነው ሲባል በምክንያት ነው፣ ያለ ምክንያት አይደለም የሚለው ይወሰድ። መልካም። አሁን ከወረዳው በስተቀር ሙሉ ቀጠናውን ጊዮን ብርጌድ እንደተቆጣጠረ እናውቃለን። ከሰከላ ከወረዳዋ ከከተማዋ በስተቀር ይህንን ቀጠና እንዴት ነው እያስተዳደራችሁ ያላችሁት? ጥሩ። አሁን እዚህ ቀጠና ላይ ጦረኛ ብቻ አይደለም ያለ፣ ታጋ ያለ ጦረኛ አለ፣ ፖለቲከኛ አለ። በዚህ አጋጣሚ ነፃ ቀጠና አስተዳደር የሚባል ተሰይሞ ከላይ የወረደ ከድርጅቱ የወረደ መርህ አለ። በዛ ነው የሚተዳደረው። አሁን ማህበረሰቡ ራሱን እንዲያስተዳድር ሌላ በደል እንዳይደርስበት ጦሩ ጦርነቱን አውደ ውጊያውን እንዲመራ አድርገን ነው እያስተዳደርን ያለነ። ያን ሊመራ የሚችል ደግሞ የነፃ ቀጠና አስተዳደር መሪ ራሱን ይቻላል አስችለን በ31ዱም ቀበሌ ቅድም ብያለሁ 33 ቀበሌ ያሉን ሁለቱ ላይ አጋጣሚ ጠላት አለ ከተማ ቀመሱ ቦታ ላይ 31 ቀበሌው ላይ ግን ከራሱ ከማህበረሰቡ የተወጣጣ በፋኖ መንግስት በፋኖ ስርዓት በፋኖ አደረጃጀት ይመራኛል ያስተዳድረኛል ካሉታ ካድሎ ከተለያየ መንገድ ነፃ ሆኖ ያስተዳድረኛል ያለውን መሪ መርጦ በዛ አጋጣሚ ይግባኞችን ደግሞ እኛው እየተቀበልን እያስተዳደርን ያለነው። ማህበረሰቡ ከበፊቱ በተለየ መንገድ ፍትህ አግኝቶ የሚኖርበት ባህሉ ተከብሮ የሚኖርበት ወጉም ተከብሮ የሚኖርበት ተከባብሮ ተዋዶ ፋኖ ከጎኑ እንዳለ እስቲል ምነግርህ አሁን ላይ ከዚህም በፊት በርካታ የስርቆት ወንጀሎች፣ የድብደባ ወንጀሎች፣ የነፍስ ግድያ ወንጀሎች ይፈጸማሉ። ዛሬ ላይ ግን ከዚህ ነፃ የሆነ ቀጠና አሁን ባለንበት 2 ዓመት ከምናምን እነኛ አሁን የነገርኩ ጥቃቅን ወንጀሎች የማይፈጸሙበት ፍጹም የሆነ ቀበሌ በሃይማኖቱ በወጉ በባህሉ ተከባብሮ ያለበትን ማህበረሰብ መፍጠር ችለናል። ማህበረሰቡም ፋኖ አለ ብሎ ንጹህ እንቅልፍ የሚተኛበት። በእርግጥ አገዛዙ በሆነ ቀን አንድ ቀን እየገባ ይተኩስበታል፣ አልፎ አጁን ይደበድባል፣ ገበያ የሚወጣውን ይመታል። ይህንንም ሳይቀር እንኳን ተቋቁሞ እንዲሁኜ ስርዓት ቀይራለሁ ይህን አስከፊ ስርዓት ቀይሬ የፋኖን መንግስት በሁለት እግሩ አቆማለሁ ብሎ የሚያስብ ማህበረሰብ መስርተን ያለንና በዛ ልክ ነው የምናስተዳድረው። ራሱን በራሱ ማለት ይህ ሰራዊት ይህ የፋኖ ጦር አልፌ ሄጄ አማራን አንድ አድርጌ ሀገር መሰረታለሁ ሀገር ሰራለሁ ብሎ የሚያስብ ጦር እንጂ ሰፈር ላይ የሚቀር ጦር ስላልሆነ ሰፈር ላይና አካባቢው ላይና ወረዳው ላይ ደግሞ ነፃ ቀጠና አስተዳድሮ እስከ መጨረሻው ድረስ እንዲያስተዳድርም ጭምር አሰራር አበጅተን እየሰራንና ያስተዳድርን ነው ያለንበት። አሁን በፋኖ ትግል ውስጥ በጣም ከባዱ ነገር ይሄ የፍትህና ፍርድ አሰጣጥ የቅሬታ የመፍታት ሂደት ነው። ህዝብን ላለማስከፋት ከነበረው ስርዓት ነፃ እናወጣለን ብለን አሁን የተሻለ እንትን መዘርጋት እንዳለብን አምናለሁና አሁን ያላችሁበት ቁመና እንዴት ነው? ማለት ለህዝብ የፍርድና የፍትህ አሰጣጥ ቅሬታ አፈታት ልምዳችሁ እንዴት ነው? መልካም። አይ እንደ ጊዮን ብርጌድ ሰከላ ወረዳ ውስጥ ያን ያክል እዚህ ግባ የምትለው ከባድ ነገር የለም። ማህበረሰቡ ደስ የሚል ነገር ማህበረሰቡ በራሱ ወግና ባህል የሚተዳደር አሁን ላይ አንድ ጠላት ብቻ ነው ያለን። የጋራ ጠላታችን ይህ ስርዓት ነው፣ ይህ የብልጽግና ያገዛዝ ስርዓት ነው ጠላታችን በሚል አምርሮ ያን የሚጠላ በአካባቢው የሚፈጠሩ ችግሮችን ግን ላቢዮቱ ለትግሉ ሲል አልፎ የሚያይ አርቆ የሚያስብ ማህበረሰብ ነው ያለ። ይህም ብዬ ፍጹም ማለት አይቻልም። የፍትህ ስርዓቱን በተመለከተ እዛ ቦታ ላይ ቅድም በነገርኩ ልክ ነፃ ቀጠና አስተዳደሩ ውስጥ የማህበራዊ ፍርድ ቤት መዋቅር አንዱ ነው። ማህበራዊ ፍርድ ቤት ጥቃቅን ነገሮችን ያህል ይወስናል፣ ያስተዳድራል።
በዛ ልክ ሆኖ ከአቅሙ በላይ እንኳን የሚሆኑ ከበድ ያሉ ነገሮች ካሉ እዛው በቀጠና ውስጥ ማህበረሰቡ አንድ ስቴፕ ስራውን ፈቶ ወደ ሌላ ቦታ መንገላታት የለበትም። እዛ ውስጥ በቀጠና ደረጃ 3-4 ቀበሌዎችን የያዘ 4-5 ቀበሌዎችን የያዘ አንድ ቀጠና አድርገን አደራጅተን እዛ ቦታ ላይ ይግባኝ ወይም ቅሬታ ሰሚም ጭምር የነዛ የቀበሌ ነፃ ቀጠና አስተዳድሩ ማህበራዊ ፍርድ ቤት ቅሬታ ሰሚ በቀጠና ተቋቁሞ ያ የቀጠና ቅሬታ ሰሚ ቅሬታዎችን ይፈታል። ከዛ ቅሬታ ሰሚ በላይ ከሆነ ብርጌዱ ላይ ይግባኝ ሰሚም ጭምር አስቀምጠን ማለት ነው በህግ የተመረቁ የህግ ምሁራኖችን ሌሎችንም አካላት ጨምረን ይግባኝ ሰሚም ጭምር አዘጋጅተን እየሰራንና እያስተዳደርን ያለነው። እዚህ ግባ ብለህ የምታየው ከባድ ወንጀል የለም፣ ግን ደግሞ ጥቃቅኖቹንም ቢሆን አሉታዊ እንትን እንዳይኖራቸው ሚዛን እንዳይኖራቸው ሌላ የፋይናንስ ችግር የደህንነት ችግር እንዳይገጥማቸው ማህበረሰቡ ጊዜውንም ሰዓቱንም ገንዘቡንም እንዳያጠፋ ቦታው ላይ ቀጠናው ላይ ብርጌዱ ላይ በ3 ስቴፕ ከፍለን በይግባኝ እያስተዳደርን መሆኑን ለመግለጽ ያክል ነው። እሺ አንዳንድ እንትኖችን ያው ሰምተናል። በዛ ቀጠና ከሰደዳችሁን አንዋጋም እንላለን እንከዳለን እስከ ማለት ሁሉ ይደርሳል። በዚህ ጊዮን ብርጌድ በተቆጣጠራቸው ቀጠናዎች ላይ ጠላት ያለው ፍራቻ ማለት ነው የጠላት እንቅስቃሴ ለማድረግ ያን ያህል ስጋት እንዳለው ያመላክታሉና ምን ያህል ስራ ብትሰሩ ነው? እንዴት ምን ያህል ጥንካሬ ቢኖራችሁ? አይ መልካም። እኛ ጥንካሬያችን ምንድነው? በየአካባቢው 5 ሻለቃዎች አስቀምጠናል። እነዚህ 5 ሻለቃዎች ያስቀመጥናቸው መሪዎች በአባግስ እንደደምስ በግትም የቆየ በኃይል ያድማሱ ሻለቃ ሙሉጌታ ሮቤል በናደው መልካሙ ሀብታሙ ዋሴ መቶ አለቃ ክንዴ በነበሩበት በመብረቁ ሻለቃ በንብልባሉ ባበጃያና የሚመሩ ሻለቆች በጣም ጎበዝ የሆኑ ሻለቆች አሉ። ስለዚህ እነዚህ ትዕዛዝ በመቀበልና አደረጃጀታችንን በማስፋት እልትየሌለ የሆነ ሰራዊት ገንብተናል። እነዚህን ሰራዊት ስንገነባ መንግስት በዚያ ልክ ኃይሉን አጠንክሮም ሲመጣ 2 3 4 5 6 ብሎ መነሻውን ከቲሊሊ ሰከላ ባደረገው መንገድ ሁሉ ኮርኔሎችን፣ ድሽቃዎችን፣ ብሬኖችን ማድረግ ነው። አፈናፈኛ ሰጥተን ማለት ነው። ይሄ ምንድነው ውጤታማ ያደረገን? የመሪዎች ጥንካሬ ነው። መሪዎች በጣም ጀግና የሆኑ አርጋ ታርገን የሚያውቁ ለአማራ ህዝብ ብቻ አስበው ራሳቸውን ሰውተው ራሳቸውን አዋርደው የሚታገሉ ጀግኖች ስላሉ ነው። ስለዚህ በዚያ ልክ ንብልባል የሆነ ጦር ንብልባል የሆነ ሰራዊት ገንብተዋል። ስለዚህ አሁንም ቢሆን እኛ አቅማችን ከጠላት በላይ ጠላትን ምንም ይሁን ምን እዚህ ከውስጣችን ያለ የኛ ወንድሞች ባንዳ ሆነውብን እንጂ ብልጽግና የሚለው አንድ ቀንም ላይ ያደርግ ይችላል። አሁንም እንደመስዋል በቂ ኃይል አለ። አሁንም ተተኪ ትውልድ ተተኪ ኃይል እያፈራንና እየገነባን ነው ማለት ጀግና መሪዎች አሉን፣ ይናበባሉ፣ ፉሽካ ይነፋሉ። የኛ ጦር በመሰረቱ አንዴ ውጊያ ሰርጉ ነው። የጊዮን ብርጌድ አጠቃላይ ጫፍ እስከ ጫፍ ያለው በአምስቱም ሻለቃ ያለ ጦር አንዴ ፉሽካ እስከምትነፋለት ነው የሚጠብቅህ እንጂ ውጊያ ካለው ለምን ሰዓት አይሆን ዘሎ ይገባል። ብዙዎችን ድሎች የነፍስ ወከፍ መሳሪያ ይሄ ነው ብለው ብዬ ልገልጸው አልችልም። እኛ ጦር እኛ በምንመራው በጊዮን ብርጌድ ውስጥ ትየሌለ የሆነ በጣም በርካታ ጥቁር ክላሾች አሉ፣ ስናይፈሮች አሉ፣ ብሬኖች አሉ፣ ድሽቃዎች አሉ። ከብልጽግናው ሰራዊት ካገዛዙ ከሚልካቸው ሰራዊት በላይ የኛ አቅምና ጉልበት አለን። በዚህ ልክ ደግሞ በጣም የተገነባ አርጋ ታርግ ሚል ጦር ሳት ነው ባለ የሆነ ጦር ገንብተናል። ያው እንግዲህ ይሄ ብርጌድ በብዙ ምርኮ የተንበሸበሸ እንደሆነ ይታወቃል። ከዚህ በፊትም በተለያዩ 2 ዘመቻዎች 2 ዲሽቃ የማረከ ነው፣ 2 ኮሎኔሎችን የማረከ ነው። ሌላም ተራ አባልና በአመራርነት ደረጃ ያሉትን በርካታዎችን እንደማረከ ይታወቃል። ከዚህ ጋር በተያያዘ የጠላት ምርኮኛ እያያዛችሁ ምን ይመስላል? የጠላት ምርኮኛ እያያዛችን ምናልባት እኛ ብዙ ያልተነሳሱ ነገሮች አሉን። በመሰረቱ ጊዮንና ዘንገና ወንድማማቾቹ ናቸው፣ ወንድማማች ብርጌዶች ናቸውና
ሁለቱ ብርጌዶች በመቀናጀት ሌላም መሰሎች አጋዦች አሉ። በ2016 ዓ.ም አንድ ኔተላል ኮርኔል ማርከናል። ድሽቃዎችን ማርከናል። በ2017 ደግሞ አንድ ኮርኔል ማርከናል። ይህን ያደረግነው ምንድነው? ወንድማማቾቹ ብርጌዶች ጊዮንና ዘንገና ነበልባሎች አንድ ላይ በመቀናጀት ምርኮኞችን ሁሉ አንዴ ማለት ወደ 100 ምናምን መስከረም 29 ወደ 100 ምናምን ማርከናል። ድሽቃ ማርከናል። ሪዮ ማና ላይ የተባለ ጀግናችን ሩጫ በሩጫ ሂዶ ድሽቃውን ሁሉ አመጣናል። ስለዚህ ይህን ስራ ስንሰራ ግን የሁለቱም ብርጌዶች ውጤት ነው። ዘንገናና ጊዮን ወንድማማቾች ተደጋግፈው የሚሰሩ አንዱን ካንዱ ምሳሌ ጊዮን ተተኳሽ ከሌለው ዘንገና ይሰጠዋል። ዘንገና ተተኳሽ ከሌለው ጊዮን ይሰጠዋል። ነበልባሎች እና አብርሃም መብራቱ የሚባሉ ጀግኖች አሉ። ሌሎችም ጓዶችም ያልገለጧቸው አሉ። በእነሱ ጋር በመቀናጀት ብዙ ጊዜ ይማረካሉ። ሲማረኩ ግን ምርኮኛ እና እንደ ብርጌድም ሆነ እንደ አካባቢያችን ብርጌዶች በደንብ ምርኮኛ ይያዛል። ልብሱ ይቀየርለታል፣ ገላው ይታጠባል፣ ጫማውን ይቀየራል። ሁሉ ነገር እንደኛ እኛ ጋር ሆኖ አገግሞ በደንብ ከተስተካከለው በኋላ አእምሮውም ተስተካክሎ ቁመናውም ካስተካከለ በኋላ ቤተሰብ የሚደርስበትን መንገድ አመቻችተን ወደ ቤተሰቡ እንልካለን። በየትኛውም አቅጣጫ በሰሜን፣ በደቡብ፣ በምዕራብ ያለው ይህ ትግል ምናልባት ብልጽግና የራሱን ቁማር እየቆመረባቸው ስለሆነ እነዚህ ልጆች ግን እኛ ጋር ምንዋጋ ወንድማማቾች ወንድሙን ወንድሙ ነው የሚዋጋው። እሺን እያዋጋ ያለ ብልጽግና ነው። እኛ ግን እንደሱ አይነት አስተሳሰብ አይደለም ያለን። በስነ ልቦና ገንብተን እነሱም ተገንብተው አውቀውት ትክክል ነው እያባላን ያለ መንግስት ነው እያባላን ያለ ወንበር ላይ ያለው ነው እኛም ሳይገባን ነው በማለት ብዙዎችን ተረርተው በየትኛውም አቅጣጫ የሚማረኩ ጓዶችን ተንከባክበን ያው ወደ ቤተሰብ እየላክን እንገኛለን። ከስቦ ማስገዳት ጋር በተያያዘ እንደው በደንብ ግልጽ እንዲሆን በስቦ ማስገዳት የሚመጡ ከሚሊሻም ሆነ ከአድማ ብተና የሚመጡ የእንትኖችን በምን አይነት መልኩ ነው የምታስተናግዷቸው? መልካም ዙሮ እነሱን ራሱን የቻለ መመሪያም አለን። ማለት አብሬህ እሆናለሁ፣ አብሬ እዋጋለሁ፣ ከጦሩ ጋር አብሬ እሆናለሁ፣ እናንተ ጋር ነው መኖር የምፈልግ ካለም እኛ ጋር እንዲኖር እናደርገዋለን። አይ እኔ ቤተሰቤ ጋር ነው የሚሄደው፣ ስርዓቱን አስጠልቶኝ ነው የወጣው፣ ፍላጎቴ እናንተ ጋር መኖር አይደለም መዋጋትም አይደለም ቤተሰቤ ጋር እኖራለሁ ካለም የሚፈልገውን አሟልተን ወደ ቤተሰቡ እንዲደርስ እናደርገዋለን። ያው ቅድም በተናገሩት ልክ አንድም ኮሽታ ሳይደርስበት ማለት ነው። እኛ ጋር እንደደረሰ ጫማውን ይቀይራል፣ ገላውን ይታጠባል፣ ልብሱን ይቀይራል። በዚያ መንገድ ነው የምናደርገው። እናንተ ጋር ነው መኖር ካለም እኛ ጋር መኖር ይችላል፣ መብት አለው። ሁለት አቅጣጫዎች ነው የምንሰጠው፣ ሁለት ዓላማዎች አሉ ማለት ከፈለገ አብሬ ልታገል አብሬ እኖራለሁ፣ እናንተ የምትበሉትን እናንተ የምትወጡትን የምትወርዱትን እወርዳለሁ፣ እናንተ ጋር አብሬ ይህን ድል መጎናጸፍ ፈልጋለሁ ካለ እኛ ጋር ተጠርንፎ እኛ ጋር ይንቀሳቀሳል። አይ እኔ ቤተሰብ ጋር ነው የምኖር እናንተ ጋር ለመዋጋት ፈልጌ ነው እንጂ መሄድ የሚፈልግ ቤተሰብ ጋር ነው ካለም ተንከባክበህ ቤተሰብ የሚደርስበትን መንገድ አመቻችተህ እንልከዋለን ማለት ነው። በዚሁ አጋጣሚ ለነዚህ አካላት ማለት ያው በስቦ ማስከዳት የሚመጡ አካላት አድማ ብተና፣ ሚሊሻ እንዲሁ መከላከያም ይመጣል። እንደው የምታስተላልፈው መልእክት ምን ይሆን? አማራ፣ ኦሮሞ፣ ደቡብ፣ ሶማሌ ማን ምን የሚል የለም። ሁሉም ሰው እኛ ጋር መጥቶ በነፃነት እንዲቀሳቀስና በጣም የተሻለ ህዝባችንን የሚመጥን
የህዝብን ሮሮ የሚጠብቅ መንግስት ለመፍጠር ወደኛ መጣችሁ ተደብለቁ የሚል አቅጣጫ አለ። እንደ ተቋም እኛ ጋር ቅሬታ የለን። ትላንት ሲዋጋ የነበረን አካል እኮ እያመጣ የተሻለ ነገር ሰጠህ ወይም የተሻለ ነገር የምታደርግለት ስርዓቱን ብቻ ስለተጠየፍ ነው እንጂ ሰውን አይደለም የተጠየፍ ነው። እኛ ስርዓቱን ተጠይፈናል። ስርዓቱን ጠልቶ እኛ ጋር የሚመጣን ሰው ደግሞ ነገም ዛሬም ተቀብለን ወደ ተሻለ ቁመና ወደ ነበረው ቁመና እንዲመለስ የማድረግ ዝግጁ ጊዮን ብርጌድ ያው 33 ቀጠና ይሸፍናል የሚያስተዳድረው። ከዛ ጋር በተያያዘ እንግዲህ በብዙ ብርጌዶች እንትን ይሉታል ያዋስኑታል። በዚህ ገረመው እንዳው ካለ በዚህ ዘንገና ብርጌድ አለ፣ ሌሎችም ብርጌዶች አሉ። ከነዛ ጋር ያላችሁ ግንኙነት እንዴት ነው? ያለው ቀጠና ትስስር በአውደ ውጊያም ሊሆን ይችላል፣ በእንደዚሁ በሲቪል አስተዳደርም ሊሆን ይችላል። ከነዛ ጋር ያለው ግንኙነት እንዴት ነው? አይ መልካም። በየትኛውም አቅጣጫኛ በምስራቅ በምዕራብም ይሁን በአምስተኛም ባሉት አጎራባች ቀጠናዎች ጋር ትስስር አለ ማለት እነሱ ጋርም ጫና ከደረሰ ወደ እነሱ እንሄዳለን። እኛ ጋርም ጫና ከደረሰ በክፍለ ጦር ደረጃ ብዙዎች ጋር ተገናኝተን የውጊያ ድሎችን ተጎናጽፈን እናውቃለን። ምሳሌ እኛ ፍኖተ ሰላም ሂደን ተዋግተን እናውቃለን። ማንኩሳ፣ ቡሬም እንደዚሁ በተመሳሳይ። ስለዚህ ሌሎችም ከኛ ቀጠና ጋር ያው የተለየ ትስስር ስላላቸው በማህበረሰቡም እና በተዋጊው ኃይልም ትስስር አለ። በየትኛውም አቅጣጫ ይህ ጠላት ለሶስተኛ ክፍለ ጦር ወይም ለጊዮን ብርጌድ ብቻ ጠላት ስላልሆነ በየትኛውም አቅጣጫ በማህበረሰቡም በተዋጊ ኃይሉም እንደ ክፍለ ጦርም እንደ ብርጌድም ተገናኝተን በዘንገናም በየትኛውም ያው ድሎችን እናመጣለንና ያንተ ያበበ የከበደ ሚል ትግል አይደለም። ይሄ ትግል ማለት እኛም አውቀው እነሱም አውቆ አጠቃላይ ሙሉም የአማራ ህዝብ በደል የተነሳ ስለሆነ ከየትኛውም ብርጌዶች ጋር ግንኙነት አለን። የትኛውም ብርጌድ አግዙን ወይም ዛሬ እዚህ ቦታ ግዳጅ አለ ብሎን ቀርተንም አናቅም። እነሱም በዚሁ በተመሳሳይ መንገድ ያው ትግላችንን እናስቀጥላለን ማለት ነው። ከሌሎች ቀጠናዎች ጋር ያላችሁ ትስስር እንዴት ነው? በዚህ ያው ሰከላ ጊዮን ብርጌድ ብዙ አዋሳኝ እንትኖች አሉት። በዚህ ዘንገና አለ፣ በዚህ ገረመው እንዳው ካለ ሌሎችም በርካታዎች አሉ። ከነዚህ ጋር ያላችሁ ግንኙነት እንዴት ነው? ጥሩ ግንኙነት ነው ያለን፣ መልካም ግንኙነት ነው ያለን። በነገራችን ላይ ስማችን ነው የሚለያየው። ስማችን ካልሆነ የሚለያየው በተለያየ ቦታ ለአሰራር እንዲያመች አሰራርም ስለሆነ ካልሆነ በስተቀር ለአንድ ዓላማ የወጣ አካል ስለሆነ ያለ መሪ ከመሪው ተመሪ ከተመሪው ቁርጠኛ የሆነ እጅግ ጥሩ የሆነ መልካም የሆነ ግንኙነት ነው ያለን። በዛ ልክ ተናበን ነው ስንገባም ወደ አውደ ውጊያም ስንገባ ተናበን ነው። አመራሮችም በየሳምንቱ አለፍ አለፍ እያልን በየወሩም በዛ ልክ እንገማገማለን፣ እንነጋገራለን፣ እንወያያለን። ክፍተቶችን ካሉ ክፍተቶችን እንሞላለን። በጋራ ነው የምንሰራው፣ በጋራ ነው ውጤት የምናመጣው። ብዙ ጊዜ በተለይ ዘንገና ብርጌድ ጋር የጋራ ውጤት ነው ያለን። አንድ አካባቢ ያለን ጠላት ነው የምንደቁሰው። መልካም የሆነ ውጤት እጅግ በጣም ወርቅ የሆነ ውጤት ነው ያለን። የጋራ ውጤታችን ነው። ይህም ብዬ ከድርጅቱ የሚመጡ አመራሮችም አሉ፣ በጋራ ነው የሚደግፉን። ሌሎችም የዚህ አካባቢ ደጋፊዎች አሉ። እነሱ ይመጣሉ፣ አቋማችን እየለኩ እየገመገሙ እያስተካከሉንም ጭምር ስለሚሄዱ እኛ ጥሩ ግንኙነት ነው ያለን። በዚህ በኩል ቡሬ ዳሞት ብርጌድ አለ፣ መልካም ግንኙነት አለን። በዚህ በኩል አነንዛው ዳሞት ብርጌድ አለ፣ ጥሩ ነው፣ በጣም ያግዙናል። አስፋልት አካባቢ ናቸው ያሉ። ቀዳሚ በሮ የሚመጣውን ጠላት እነሱ አፍነው ነው የሚቆዩን። አልፈ ስትሄድ እዛ ወደ ብራ ዳማ ቀጠና በዛ በኩል ገረመው እንዳወቅ ብርጌድ አለ። እጅግ በጣም አንጋፋ የሆነ ብርጌድ ነው፣ ያግዘናል፣ ይደግፈናል። ተደጋግፈን ነው የምንሰራው። የቀጠና ትስስር አባላት የምትላቸው ቀጠናውን እያስተሳሰሩ እያገናኙን ጭምር ከህዝብ ግንኙነት ሙያተኞች ጋራ ሰፊ የሆነ ግንኙነት አለን፣ ጥሩ የሆነ ግንኙነት አለን። በዚህም ወደ ሜጫ አካባቢ ጥሩ የሆነ ግንኙነት ነው ያለን። ታደሰ ሙሉነ ብርጌድ አካባቢ መልካም የሆነ ግንኙነት ነው ያለው። አንሙት ያዛቸው ብርጌድ ወደ አዴት አካባቢ አለ። እነኚህን ሁሉ እየተናበብን መረጃ እየተለዋወጥን የጠላትን እንቅስቃሴ እየለካን እየመዘንን ነው እየደቆስን ያለ ጠላትን እጅግ በጣም እያንበረከክ ነው ያለ ማለት ነው። ያው የምታየው ነው ጠላት አንዲት ከተማ ሁለት ቀበሌዎች አንድ ቀበሌ ተወሽቆ ብቻ ነው እንደ አይጥ ጉድጓድ ውስጥ ተቀምጦ የሚቁለጨለጭና በዚያ ልክ እንድናደርገው ያገዘን ደግሞ የአጎራባች ብርጌዶቹ መልካም ግንኙነት እንናበባለን። እዛ አካባቢ በጣም ከጂዎች ስለሚበዙ ከጂዎችንም ተንከባክበን የመጡበትን የሚሄዱበትን ወጪ ክሳራቸውን ሁሉ መድበን ሰጠን አልብሰን ብዙ ነገሮችን ደግፈን ለመሰኘት የጋራ ትስስር አለን። ቆንጆ በዛ በኩል ጠላት
ከጠላት ቀጠና ነፃ የሆነ መንገድ ካለ በዛ ሾልከን ለቤተሰቦቻቸው የሚበቁበትን ሳያውቅ የምታየው ነው። እዚህ አካባቢ ያለ ጠላት ምንም ነገር ሳይገባው ሳያውቅ የመጣ ነው። አሁን ይሄ ሚሊሻው ፖሊሱ ምኑ ካልሆነ በስተቀር ሌላው የመከላከያ የምትለው ምንም የማያውቅ የትናንትና ህፃን ያሳዝኑሃሉ። እንደዚህ ያስቀድተን ስናመጣቸው ያሳዝኑሃሉ። እነሱን በዛ ልክ ቀጠና ትስስር ማስተካከል ነው ወደ የቤተሰቦቻቸው ወደ አካባቢያቸው እየሽኛቸው ያለና ጥሩ የሆነ ግንኙነት ነው ያለን። የሚመሩን አካልም በአግባብ እየተመራራን ሰንሰለት ጠብቀን እዙን ጠብቀን ሰንሰለቱን ጠብቀን ነው እየተመራራን እየታገልን ያለነው የሚለው ነገር ነው ያለኝ ሐሳብ። ብርጌድ ብዙ ጊዜ ከሌሎች ያው ቀጠናችን ላይ ከአንዳንድ ከሚመጡ ከሌሎች ብርጌድ አመራሮች ምናምን እንደምንሰማው ብዙ ተሞክሮ እንዳለው ብዙ ነገሮችን ሊወስድ እንደሚገባ ሌላው አካል ምናምን ሲያወሩ እንሰማለን። ከጊዮን ብርጌድ የተለየ ተሞክሮ ሊወስዱ የሚችሉት ሌሎች ቀጠናዎች በቀጠና አስተዳደር ሊሆን ይችላል፣ በአውደ ውጊያ ጥበብ ሊሆን ይችላል። እንደው የተለየ ሊወስዱ የሚችሉት ነገር ይኖራል? ካለስ ምንድነው ሊወስዱ የሚችሉት? አይ ጥሩ። ይህ ብርጌድ ቅድም እንደተባለው ተሞክሮ ሰጪ ነው። ብዙ ብርጌዶች ክፍለ ጦሮችም ሳይቀር ተሞክሮ ይወስዳሉ። ምንድነው እሱ? በመጀመሪያ ደረጃ ታጋዩ ተዋጊው ክፍል ፍጹም ታጋይነቱን ተሞክሮ መውሰድ መልካም ነው። ፍጹም ታጋይነቱ ምንም ላይ ያላነጻጸረ ትግሉ ላይ ብቻ ያነጻጸረ አላማው ታርጌቱ ታግሎ መጣልን ቅድም ባልሆነ ልክ ብቻ አስቦ የሚታገል ነው። ይህ በራሱ አንድ ተሞክሮ ነው። ከዛ ውጭ ቅድም ያለሳሳቸው ነገሮች አሉ። የትም ብርጌድ ላይ ሁለት ዲሽቃ አንድ ታጋይ ሁለት ዲሽቃ ማርኮ አያውቅም። ሁለት ዲሽቃ የማረከ አንድ ጀግናችን ነው። የዚህ ብርጌድ አባል የሆነ ማለት ነው። ከመሰል ጦር አመራሮች ጋር እጅግ በጣም ታለንት የሆኑ አርቀው ያሰቡ ጀግና የሆኑ ጦርን አቀናጅተው መምራት የሚችሉ መሪዎች አሉ። እነ ሻለቃ በጃያናን የመሰለ ሌሎችም ተናግሬ የማልጨርሳቸው በርካታ የወታደር ሰራዊት መሪዎች አሉ። እነሱን ተሞክሮ መውሰድ መልካም ነው። ይህም በየዚህ ከሲቪል ሰርቫንቱ ጋር ተያይዞ ማለት ከሲቪል አመራሩ ጋር ስንነሳ ሲቪል አመራሩ በየቀበሌው ማህበረሰብን በማንቃት በሳምንት እቅድ ይዞ የሶስት ሳምንት እቅድ ይዞ የአንድ ወር እቅድ የሶስት ወር እቅድ ይዞ በየቀጠናው በየማህበረሰቡ በየቤተክርስቲያኑ ሄዶ ፖለቲካዊ ግንዛቤ በመስጠት ረገድ እንቅልፍ የለውም። ይህ በራሱ አንድ ተሞክሮ ነው። ከዛ ውጭ ለዚህ እንቅስቃሴ እንኳን ሲወጡ አሁን የምታውቀው ፋይናንስ ነው የሚያንቀሳቅስህ። ይህ ፋይናንስ ደግሞ በጣም በብዙ ውጣ ወረድ የሚመጣ ፋይናንስ ነው። ይህንን ፋይናንስ ከመምራት አንጻር ሰው ከቦታ ቦታ ሲንቀሳቀስ ከዚህ እስከዚህ ቦታ ታሪፍ ወጦለት የእንቅስቃሴ ታሪፍ ወጦለት በሞተር የሚሄድ ከሆነ በእግሩ የሚሄድ ከሆነ አበሏ ታውቃ ከነ አካባቢው ከነ ቦታው በአራቱም አቅጣጫ በሚንቀሳቀስበት ሰዓት ታሪፍ ወጦለት 100 ብር የሚገባው ከሆነ ከ100 ብር ውጭ 10 ብር ጭማሪ የማይሰጥበት ይህም ደግሞ አራት የፋይናንስ አካል ፈርመውበት ወጪ የሚያደርጉት ሰብሳዊው መርቶት ፋይናንስ ኃላፊው ለሂሳብ ሹሙ መርቶት ሂሳብ ሽቡ ለገንዘብ ያዥ መርቶት ከዛም በኋላ ነው ባለ ጉዳዩ ወጪ አድርጎ ፈርሞ የሚወስደው። ይህ የፋይናንስ አሰራር በራሱ የዘመነ በጣም እጅግ የተሻለ ተሞክሮ እንደሆነ ይወስዱታልና ሌሎችም በርካታ ተሞክሮች አሉ። ያው አሁን ላይ በአጋጣሚ ስለተገናኘነ የተለያዩ ሰነዶችን አልያዝንም እንጂ እጅግ ሰፊ የሆነ ተሞክሮዎች ነው ያሉት። በዛ ልክ ተሞክሮ ሰጪ ነው። ከሰራዊቱ እስከ ፖለቲከኛው ድረስ ከፖለቲከኛው እስከ ማህበረሰቡ ግንዛቤ ቅቡልነት ድረስ ተሞክሮ ሰጪና ግንባር ቀደም ፊት አውራሪ ነው ለማለት የተቻለው በዚያ የተነሳ ነው የሚል ሐሳብ አለ። እሺ መልካም። ከወረዳው የሲቪል ሰርቫንት ተቋማት ጋር ያለው ግንኙነት በጊዮን ብርጌድ እንዴት ይገለጻል? ከዚህ ከሲቪል ሰርቫንቱ ጋር ተያይዞ ያው አካባቢያችን ላይ ጤና ባለሙያዎችና ሌሎች የሲቪል ሰርቫንት ሰራተኞች አሉ። መልካም ግንኙነት ነው ያለን። አሁን በትግሉ ዓለም እኛ ፊት እንሆን እንጂ ሙሉ ሰከላ ወረዳ ላይ የምታገኘው እዚህ ግባ የምትለው ካልሆነ በስተቀር ሙሉ ደጋፊያችን ነው፣ አጋዣችን ነው። ስርዓቱን አምርሮ ይጣላል። ያው የምታውቀው ከእጅ ወደ አፍ አስቸጋሪ ሁኔታ ላይ ስላለ ብቻ የመንግስት ሰራተኛው ደሞዙን ለመቀበል በዚህ ልክ ካልሆነ በስተቀር የፋኖን ስርዓት የሚደግፍ ከጎናችን የሚሆን በሐሳብ በተለያየ በገንዘብ በአመለካከት የሚያገዘን የሚረዳን ስለሆነ እጅግ ተንከባክበን አክብረን ነው እኛ የምንይዘው። በዚህ የወጣህ አንድ ለራስህ አይደለም፣ ለማህበረሰብህ፣ ለሀገርህ፣ ለመንግስት ሰራተኛው ለሌላውም አካል ነው የወጣህና በዚህ ልክ ሰፊ የሆነ አመለካከት ይዞ ስለሆነ ጊዮን ብርጌድ እየመራ እያስተዳደረ እየታገለ ያለው ሲቪል ሰርቫንት አባላቱም በዚህ ልክ ነው አክሴፕት የሚያደርገን የሚቀበለን። ጥሩ ግንኙነት ነው ያለን። በመቀጠል እንደው ቤታቸው ተቀምጠው ነፃ አውጫቸውን የሚጠብቁ ወጣቶች አሉ። ማለት ምንም አይነት ነገር ሳይጎላቸው ገብተው መታገል እየቻሉ ብዙ ስራ መስራት እየቻሉ ግን
እንደው ዝም ብለው ከሌ እንዲህ ሊያደርግ ይሆን ከሌ እንዲህ ይሆን ማለት በቃ ሌላ ቸጉቤራ ናፋቂዎች አሉ፣ ሌላ ነፃ አውጪ የሚናፍቁ። ለእንደዚህ አይነት ወጣቶች የምታስተላልፈው መልእክት ምንድነው? አይ መልካም፣ ዞሮ በለነሱ ወጣቶች ማስተላልፈው መልእክት ምንድነው? አማራ ከሆኑ እና አማራ ትክክለኛ የአማራ ደም ያለው ሰው መጥቶ እንዲቀላቀል መመሪያዎችን ትዕዛዞችን አወርደናል። እኛ ማለት መሪያችን አርበኛ ዘመነ ካሴ በወጣው አዋጅ መሰረት ፖሊስም ይሁን አድማ በትንም ይሁን ቤት የተቀመጡ ጓዶችም ይሁን እነዚህ ምሳሌ ቤት የተቀመጡ ጓዶች ሆዳቸው እየወላወለ ልባቸው ወላዋይነት ስላለው መውላወል አያስፈልግም። ተደምረው መጥተው ቁጭ ብለው ከፋኖ ጋር ትግላቸውን ማካሄድ አለባቸው። ማለት ይህን ሊበላህ የመጣን ጠላት ይህን ወንበር አስጠባቂ ስርዓት አስጠባቂ ብርሃኑ ጁላና አዳነች አበቤ ቁጭ ብለው ወንበር ላይ ተቀምጠው የሚልኩትን ጠላት ለማጥፋት ወጦ መታገል አለበት። እኛ እኮ እናውቀዋለን ማለት ብዙ ንብረት የነበረን የተሻለ ቁመና ላይ የነበረ ሰዎች ነን። ግን ህዝቤ ሲሞት ደግሞ ወይም ህዝባችን ሲሞት ደግሞ ቁሙሜ ያማራ አለ ብዬ አልወስድም። ስለዚህ እኛ የትኛውም ይሁን አብሮ ሲዋጋን የነበረም ጠላት ይሁን መጥቶ ከተደበለቀ ጠላታችን አይደለም ማለት ትክክለኛ ገብቶታል ማለት ነው። እኛ ጋር መጥቶ ተደበለቀ ማለት ትክክለኛ የስርዓቱን ጠልነት የስርዓቱን አስጠይነት አውቆታል ማለት ነው። ከዛ ውጭ ግን ቤቱን ቁጭ ብሎ አማራ ነኝ የሚል አማራ የለንም። በእኛ ቤቱ ተቀምጦ ሀብቱን እየሰበሰበ ንብረቱን እየሰበሰበ የሚቀመጥ አማራ ነኝ ሊል አይችልም ማለት እንግዲህ ታያላችሁ። ትላንት ሴት ልጅ እንኳን ወንድ ልጅ ስተውት ይቆረጥ ይገደል ይፈለጥ ምንም እንትን የሚል አይደለም። ትላንት እቺን እንቃቅላ ጉብሎች ጡታቸው እየተሸነሸነ ጡታቸው እየተቆረጠ የሚሞቱ እህቶቻችንን አይቶ ልብ የሌለው አማራ ካለ አማራ አይደል። ነገ በሱ ላይ የሚደርሰውን ደግሞ ምኑን ታውቀዋል። አይታችኋል እንግዲህ በአምስተኛ ክፍለ ጦር በማንኩሳ ቀጠና የተፈጠረውን ችግር ሙላችንን እናውቃለን። አማራ ሚል ከሰውነቷ ላይ ያለውን በጩቤ እየገፈፈ የሚወስድ ጠላት ወይም ጡት የእናት ጡት እንግዲህ ጡት ሳይጠባ ያደገ ሰው አለ ወይ? እንዴት ጡቷን ቆርጦ እንዴት አማራ ሚለው ሁሉ ይታል? እንዴት ጡቷን ቆርጦ ይወስዳል? የእናቱን ጡት ሳይጠባ ያደጋል። እንዲህ አይነቱን ጠላት ደግሞ እኔ አማራ ነኝ እኔ እኮ ምንም የለውበትም የሚል አማራ ካለ ይሄን አማራ ነው ብዬ አልወስድም። እንዲህ አይነቱን ጠላት ለማጥፋት ግን እንደኛ ብርጌድ ተተኪ ትውልዶችን ማፍርተናል። በጣም ጀግና የሆነ ጦርም በየአቅጣጫው ስላለን አሁን ይሄን የመጣ ጠላት በቅርቡ እንደመሰለ የሚል ሐሳብ ነው ያለው። ምሁራን ስብስብ እንደሆነ ይነገራል። ያው የምናውቀውም ጉዳይ ነው። እንግዲህ በሰከላ ወረዳ በጣም በርካታ ከሌሎች ቀጠናዎች በተለየ መልኩ ምሁራን ወጣው ወደ ትግል ተቀላቀሉበት የሚባለው ቀጠና ይሄ ነው እንደምናውቀው ማለት ነው። በብዙ ተቋማት ላይ ያሉ ሰራተኞች ብርጌዱን ተቀላቅለው ብርጌዱ ጋር እየሰሩ ይገኛሉ። እነዚህ ተቋማት እነዚህ ሰራተኞች የመንግስትን የብልጽግናን ከብልጽግና ጋር ሆነን ወግነን ህዝባችንን አንጨኩንም የሚል ስሜት ነው። አሁን ከሰሞኑ ደግሞ የምናየው በብልጽግና ቤት የሹም ሽሮቶችን እያየን ነው በየወረዳዎቹ ምናምን ምናያቸው። እንደው ለነዚህ ሆዳደር ባንዳዎች ምን መልእክት ታስተላልፋለህ? ጥሩ ከመጀመሪያው ስነሳ እንግዲህ እዚህ ቀጠና ላይ ማለትም ጊዮን ብርጌድ ውስጥ በጣም የታደለ ብርጌድ ነው። በዚህ አጋጣሚ የታደለ እድለኛ የሆነ ብርጌድ ነው ጊዮን። ምን ለማለት ፈልጌ ነው? እጅግ በጣም 2 ዲግሪ ማስተር ድረስ ያላቸው ምሁራን 30 ሺህ ብር፣ 25 ሺህ ብር፣ 20 ሺህ ብር፣ 18 ሺህ ብር ወዘተ የሚከፈላቸው ምሁራኖች የለም። ይህ ካሁን ከመጣው ለውጥ አይበልጥም። ይህ ገንዘብ ለኛ ምናችንም አይደለም በሚል ቤተሰቦቻቸውንም ጭምር በትነው እኛ ጋር እየተዋደቁ ይገኛሉ። እነዚህ ምሁራኖች በተለያየ መንገድ በየመክሊታቸው በየዘርፋቸው ሀብት አሰባሰብ ኮሚቴ አብረው ሆኖ በእያንዳንዳቸው በሚያውቁት ልክ ሰፊ የሆነ አስተዋጽኦ እያደረጉ እጅግ በጣም ሰፊ የሆነ አስተዋጽኦ። የሚገርም ነገር ድካምን እንኳን የማያውቁ ናቸው። የአንድ ቀን የ2 ቀን የ5 ሰዓት የ4 ሰዓት መንገድ ተጉዘው ነው ማህበረሰብን እያነቁ እያበቁ ያለ። ማህበረሰባችን በእነኚህ ሰዎች እጅጉን ያምናል ይመካልም ጭምርና ሰፊ ስራ እየሰሩ እያገዙ እየታገሉ ነው ያሉት። አብረውን ነው ያሉ፣ ከጎናችን ናቸው። አብረን እየዋልን እያደረን ጫካ እየዋሉ እያደሩ በቀን አንድ ጊዜም ባገኙት ልክ እየተመገቡ ነው ከታጋዩ ጋር እኩል እየሄዱ ያሉት። ጤና ሙያተኞች አሉን። ጤና ሙያተኞች ቁስለኛ ፈረስት ኤድ እየሰጡ ስትሬጀር ይዘው አብረው እየዞሩ እየተወራራሩ እያከሙልን በርካታ ቁስለኞቻችንን ከሞት ታድገውልናል።
እነዚህ በራሱ አንድ ትልቅ እንትን ነውና ይህ ብርጌድ በዚህ እድለኛ ነው። ይሄን ብዬ አሁን ወደ 30 ምናምን አካባቢ ሹማምንቶችን እየሰማን እኔ አንዳንድ ጊዜ ግራ አጋባለሁ። የእውነት ለመናገር እኔ አማራነት አንዳንዴ ምንድነው ብዬ ራሴን ስጠይቅ መልስ አጣበታለሁና ትንሽ ይከብዳል። ለማንኛውም ብዬ ማልፈው ነገር 18 ዓመትና 20 ዓመት ሲዘርፍበት ሲበላበት ሲወነብድበት ሲያላግጥበት የቆየውን ተቋም ዛሬ በዚህ ለውጥ ሰዓት እንካ ተረከብ ብሎ ሲያስረክብ የምትረከብበት ግራውንድ ምን እንደሆነ አይገባኝም። እና እኔ ቆም ብላችሁ ብታዩ ነው የምለው። ቆም ብሎ ቢያይ ይህ አሁን ይህ ተሿሚ ወይ ሹማምንት ቆም ብሎ ቢመለከት እኔ ስለምናውቀው ነው የክልሉ መንግስት የሆነ መስሪያ ቤት ላይ የሆነ ቢሮ ላይ ስንት ዓመት ሙሉ የሀገር ውንብድና ሲፈጸምበት ፍትህ ሲጓደልበት ድሃ ሲበደልበት የነበረበትን ተቋም በመፍረስ ላይ ያለ በመንገድ ሀገር ላይ ያለ ጣረሞት ላይ ያለውን ተቋም ዛሬ ላይ ተረክቦ አስተዳድራለሁ ብሎ መቀመጥ እጅግ በጣም ፈተና ነው። አስበውበት አይመስለኝም። እኔ አምነውበት የተረከቡ ሹማምንቶችም ለመኖራቸው እጠራጠራለሁና መጠንቀቅ መልካም ነው። ሁላችንም መንግስት ሰራተኞች ነን። ስራ ምናምን ዓመት አካባቢ ያገለግለናል። ብዙዎቻችን 10 ዓመት 20 ዓመት ያገለገልን ሰዎች አሉ። ምን ሆነው ነው ከዛ ቢሮአቸው ተቋም አፍርሰው የወጡ የሚለው ነገር ቢመዘን መልካም ነው እና አምናችሁበት ለመቀበላችሁ የምጠራጠረው ነገር እንዳለ ሆኖ ግን እንደው በሆነ ፐርሰንትም ቢሆን ውስጣችሁ እያመነ ያላችሁ አካላት ቆም ብሎ ማየት መልካም ነው። እዛ ተቋም ላይ ምን ሲፈጸም ነበር? አሁን አማራ ክልል ያለበት ቁመና ምንድነው? ምን ቁመና ላይ ያለው ይሄ ክልል? ጣረሞት ላይ ያለ አገዛዝ አንስቶ እንደ ዕቃ ሲያስቀምጥ ተቀብለህ የሆነ ነገር የምትመራበት ሁኔታ ላይና አቋም ላይ ስላልሆነ ያለ ነው። መጠንቀቅ ቆም ብሎ ማየት መልካም ነው የሚለው ቢወሰድና እኔ እነሱን ያን ያክል በወጣ መንገድ መምከር አልችልም። ምክንያት ለእንትኑ ቅርብ ናቸው። እነሱ ለፍትህ መጓደሉ ቅርብ ናቸው። ቦታው ላይ ነው ያሉ። ምን ያክል ድሃ እንደሚያነባ ምን ያክል አማራ ሌላ ቦታ ላይ እንደሚታረድ የጅምላ መቃብሩም ቀድሞ የጎበኙ ያዩ የተረዱ ናቸውና ትንሽ አስበውበት አምነውበት የገቡ ወይም ደግሞ ሹመቱን የተቀበሉ አይመስለኝም። ተቀበሉ ከሆነ የተቀበሉ አካላት ግን ራሳቸውን ቢፈትሹ መልካም ነው የሚል ሐሳብ አለኝ እንዳማራ። ውድ አድማጭ ተመልካቾቻችን ለዛሬው የነበረን ቆይታ ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ጊዜ በሌላ ፕሮግራም እስክንገናኝ መልካም ጊዜ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የጊዮን ብርጌድ ህዝብ ግንኙነት